ታቦት እናወጣለን፣ እናነግሳለን። ነገር ግን በልባችን ክፉ ሐሳብ ሞልቶበታል። ሰይጣንን ከውስጤ ውጣ እያልን ከመቀጥቀጣችን በፊት መጀመሪያ የልባችንን ክፋት፣ የልባችንን ተንኮል፣ የልባችንን ምቀኝነት፣ የልባችንን ክፉ ሐሳብ ቀጥቅጠን እናስወጣው። የሰይጣን ዙፋን በልባችን ተቀምጦ የሰይጣን ወንበር በልባችን ላይ ተሰርቶ ሰይጣን ከልባችን ይወጣል ብለን አናስብ። በእንዲህ ሁኔታ አንድከም። ሰይጣንን በልባችን አንግሰን ሰይጣንን በልባችን ተቀብለን የሰይጣንን ሥራ በልባችን ይዘን ነገር ግን እግዚአብሔር በልቤ ይንገስ፣ እግዚአብሔር ሕይወቴን ይባርክ፣ እግዚአብሔር ጸሎቴን ይስማ አንበል። ልባችን በጎ ካልሆነ፣ ልባችን መልካም ካልሆነ፣ ልባችን ቅን ካልሆነ ሰይጣን ከኛ ሊወጣ አይችልም። የፈለገ ብንቀጠቅጥ፣ የፈለገ ብንጸልይ፣ የፈለገ ብንሰግድ ድካም ይሆንብናል እንጂ ሰይጣን ከውስጣችን አያወጣም። ሰይጣን ከውስጣችን እንዲወጣ ከፈለግን የሰይጣንን ሥራ ከልባችን ማውጣት አለብን። መጀመሪያ ክፋቱን እንቶ፣ ምቀኝነቱን፣ ቅናቱን እንቶ፣ ክፉ ሐሳብን እንቶ ከልባችን ወደ ልባችን ራሱ እንዲህ አይነት ሐሳብን ዲያብሎስ ሲያመጣ፣ ሰይጣን ሲያመጣ በፍጹም ማለት አለብን። በፍጹም ወደ ልቤ እንዲህ አይነት መጥፎ ሐሳብ፣ እንዲህ አይነት ተንኮል፣ እንዲህ አይነት ትዕቢት፣ እንዲህ አይነት ቅናት አላስገባም ማለት አለብን። የሰውን ኑሮ ሲያሳየን ሰይጣን የሰውን ሕይወት ሲያሳየን በፍጹም የሰውን ኑሮ አላይም። እግዚአብሔር በሰጠኝ ኑሮ ደስተኛ ነኝ፣ እግዚአብሔር ኑሮዬን ይባርከዋል፣ እግዚአብሔር በሰጠኝ ነው የምኖረው፣ እግዚአብሔር በሰጠኝ መንገድ ባሳየኝ መንገድ ነው የምጓዘው ልንል ይገባል። ሰይጣንን የሆነ ቦታ አንጠብቀው። ሰይጣንን የሆነ ስፍራ ነው ያለው ብለን አንጠብቅ። ሰይጣን ያለው መጀመሪያ እኛ ልብ ውስጥ ነው። እኛ ልብ ውስጥ ነው። ዘረኝነት የሰይጣን ነው። ቅናት የሰይጣን ነው። ምቀኝነት የሰይጣን ነው። ስድብ የሰይጣን ነው። ክፉ ሐሳብ የሰይጣን ነው። ከምንም በላይ ትዕቢት የሰይጣን ነው። ሰይጣን ከእግዚአብሔር የተጣላውና ወደ ምድር ወደ እንጦሮጦስ የወደቀው በትዕቢቱ ነው፣ በክፉ ሐሳቡ። ክፉ ሐሳብ፣ ክፉ ልብ ደግሞ በጣም የሚገርማችሁ እግዚአብሔርን ያስክዳል፣ እግዚአብሔርን ያስረሳል። ትዕቢተኛ ሰው እግዚአብሔርን አያውቅም። ምቀኛ ሰው፣ ቅናተኛ ሰው እግዚአብሔርን አያውቅም። እግዚአብሔርን የካደ ሰው ነው።